በግድ በሽታ ካልተገኘብኝ ብሎ ነገር አለ መጠርጠሩ ነው። እዝጎ ሴትዮ እንደው የተለከፉ እንዲሁ የሚገዙትንም አያውቁ። ይሄን አሁን ተጫማው ነው ተልብሱ መደርደሪያ ነው ማንወረው። አይን ጫማው ጋር ታይቱን ታይቱ እስከታች ቆርጬው ነው ሳቆርጭ እንደሱ አይደል? ታዲየኔ አስማተኛ ነኝ እንዲያማረክ ወዶ አይስቋሉ። ከዚህ በፊት ኦንላይን ላይ ታይትና ጫማ አምጪልኝ ብዬ አዝዣት እንደዚህ አንድ ላይ ተጣበቃ አምጥታ ከዛ በኋላ ኦንላይን እርም ብዬ ነበር። አሁን ግን ማህሌት ኦንላይን ስቶር በጣም ጥራታቸውን የጠበቁ ካሰብኳቸው በላይ ጫማዎችን፣ ሙሉ ሱቶችን፣ ጂንስ ምን ልበላችሁ ጌጣጌጥ፣ ቦርሳ በአጭር ቀን ውስጥ ነበረ ያመጣችልኝ። እውነት ያላመንኩበትን ነገር እንደማልጠቁማችሁ ጠንቀቃችሁ ታቆታላችሁ። በጣም ያማረብኝ የትኛው ልብስ ነው? እናንተም ከፈለጋችሁ ይሄው ሙሉ አድራሻዋን አስቀምጫለሁ። ስልክ ቁጥሯ አለ፣ ደውሉ፣ እዘዟት። በቃሏ ትገኛለች። በግድ በሽታ ካልተገኘብኝ የድል ምን ነው ትላንት ሐኪም ቤት አልተሻለሽም? እትዬን የሚያስለቅሰኝ እሱ አይደለ? እትዬንማ ሄጄ ነበር። ምንድነው የሚያስለቅስሽ? እኔማ አሞኛል ብዬ ሄጄ እትዬ አላመመሽም ብላ ዶክተሪቷ ደም ሰጠሽ እንት ሰጠሽ ሁሉም ምርመራ ተደረገልሽ፣ በሽታ የለብሽም፣ ጤነኛ ነሽ። እንዴት እትዬ ያን ሁላ ብር ገፍግፈን ለደሙ ለሽንቱ ያን ሁሉ ብር ገፍግፈን እንዴት በሽታ የለብሽም ይሉኛል? አንቺ ተመስገናት። ምን ዋናው ጤነኛ ምንም የለባትም መባል እኮ ትልቅ ነገር ነው። እትዬ እንዲህ አይበሉኝ። እኔ አሞኝ መስሎኝ ሄድኩ። እንዴ ሲጀመር እትዬ እንዴት ቢያንስ እንዴው ታይፎይድ እንኳን አያገኙብኝም እንዴ? እንደዚህ አሞኝኝ በግድ በሽታ ካልተገኘብኝ ብሎ ነገር አለ። ወር ሙሉ ሰርቼ ሐኪም ቤት ሄድኩ። ከደሞዜ ነው ብለሽ ነው አይደል? አላ አይደለም፣ ችግር የለውም እኔ ከፍላለሁ። በጅ የማን ደጋፊ ነሽ ስልሽ የራይስ ነኝ። እንግሊዛዊ ነው። አሱ ዛሬ ከሚጫወቱት ሁሉ በጣም የምትወጁ ማንን ነው? ራይስ ስጧት ሁሉንም ስጧት። በቃ አልበዛም። ተቀበላት። ማን ነው የሚጫወተው? አርጀንቲናና እንግሊዝ። አሁን ጎሉን የሳተው ማን ነው? እንግሊዝ። ፕሪሚየር ሊግ ነው? ሻምፒዮንስ? ኧረ ዓለም ዋንጫ ነው። በረኛው ማን ነው? ማርቲኔዝ። ያው ጎሉን የሳተው ማን ነው? አርጀንቲና። አይ እንደዚህ የሚያደርገው ለምንድን ነው? ተጫዋች እየቀየረ ጨዋታው ለምንድን ነው የተቋረጠው? ተጫዋች እስኪገባ ያኛው እስኪወጣ ነው። እረፍት ሰዓት እስኪቀያየሩ እንደውም ባላይ በተኛ ይሻለኛል። ማለት ደተኛ ለብቻ ፎሎወሮቼ የቪዲዮ እኔ ላይ ነው ፖስት የሚደረገው። እሷ ጋር ሆነ እንዳታዩት። ምንድነው? ስሚ በቃ አውሮፕላን ውስጥ ገባ ብለን ማለት ነው የሆነ የምቦጭቅልሽ ሰው አለ። አራንቺ ለኢየሱስም ለፈጣሪ ቀረብ ብለሽ እንኳን ሀሜቱን በይ፣ ወደ ንስሐ ተጠጊ። ከላይ እኮ ነው ፒክ ለመደረግ እኮ ቀርበሻል። እሺ ቁጭ በይ ነይ። እሺ እዚሁ ነይ ቁጭ በይ። እንማ አርጀንቲና ኧረ ጨዋታው ማን ነው? ቡና ከጊዮርጊስ ማን የሚያሸንፍ ይመስልሻል? አይ መልሱን መልሽ። ሲዳማ ቡና ኢትዮጵያ መድን አለመሆኑ እርግጠኛ ነሽ? ሊሆን ይችላል። እሱ ራጋ ብዝሻለሁ ኮካ ትጠጫለሽ ብለሽ ዛሬ ኢንግላንድ 2-1 አርጀንቲና ነው። አንዴ ምን ጥያቄ ማን ነው የሚያሸንፈው ዛሬ? ማለት መጠርጠሩ ነው። ስለማገዡ ነው አይደለ? ምን አርገሽ ነው እንደዚህ የተነጣጠቅሽው? ይጥም ነገር አይገዙ እዚህ እኔን አሰቃዩኝ እኮ አቦ እትዬ
ይሄንን አሁን በቅርብ አይደል ደግሞ የገዛው? ምን አድርገሽ ነው እንደዚህ የሰባበርሽው? ዋ እንግዲህ ትዬ እኔ አይጨቅጭቁኝ። እኔ የሚጥምቅ አይገዙምና እኔ እንዴ ዋ ካንቺ ነው ከልጁ ነው እኔ ዕቃ መደብቀው? በችሎት ተውለታችን የሚደብቁኝ አንቺ ዝም በይ ደዛ። ገንዘብሽ ቢወጣ ኖሮ እንዴት እንደሚያደርግሽ ታዩ ነበር። ትላንትና ያንን የልብስ ማጠቢያ ሰበርሽ፣ አበላሸሽ፣ ከጥቅም ውጭ ሆነ ጣልኩኝ። አሁን ደግሞ ይሄንን ምን ላድርገው? መላበሉኝ፣ ኧረ መላበሉኝ። ይሄው ገና ይሄው 6 ወር ያልሆነ ስቶቭ እንደዚህ ስብርብሩ ወጣ። ቆንጆ ኤሌክትሮኒክስ የምትሉኝ ማብሰያም ማጠቢያም ጠቁሙ። አስቱ እንደ ልዩ ሆነሽ ነኝ። እሺ ተመለሽ። እንደ ያዳ ሆነሽ ነው። ይሄኛው ይቀልሻል። ነይ እኮ ነው ያልኩት እንጂ እኮ ልመጣ ነው። አንቺ እርምጃ ከዛ ነው እንደምመጣ ኤግዛክትሊ እንዳንቺ እንደራስሽ ነኝ። እንደራስሽ ነኝ። ስትሄጂ ግን ያምራል። እስቲ ነይ። አንቺ ዛሬ ስታምር እግዚአብሔር የሆነ የህንድ አክተር ነው የምትመስል። ማሻአላህ